እስመ አልቦሙ መካን ለማህደሮሙ። የሉቃስ ወንጌል ምዕራፍ 2 ቁጥር 7። ለማደሪያቸው ቦታ አልነበራቸው። በጎል ሰከበ በአጽርቅት ተጠብለለ። የተወደዳችሁ በዓለም ሁሉ ያላችሁ ኢትዮጵያውያን ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሰን፣ በሰላም አደረሳችሁ። በዓሉን የሰላም የምህረት የበረከት የስርየት በዓል ያድርግልን ያድርግላችሁ እያልሁ ተወደዳችሁ ኢትዮጵያውያን እኛ በተለይም እግዚአብሔርን እናምናለን እናመልካለን እምንል የሐዲስ ኪዳን ሰዎች በዓሉን ዝም ብለን በተለምዶ የምናከብረው በዓል አይደለም። በተለምዶም የምናከብረው ከሆነ ትርጉም የለውም። ይሄ በዓለም እንደምናያቸው በዓላት አይደለም፣ የተለየ በዓል ነው። በልደት ምን እንማር? ከበዓለ ልደት ምን እንማራለን? ከበዓለ ልደት ምን እንማር ብሎ ማየት ያስፈልጋልና ከበዓለ ልደት በበዓለ ልደት ምን እንማር? በዚህ በዓል የምንማረው ትሕትና ነው ወገኖቼ ኢትዮጵያውያን፣ ፍጹም ትሕትና። ምንም ነገር ቢኖረን፣ ዕውቀት ቢኖረን፣ ሥልጣን፣ ሀብት፣ ንብረት፣ ጤንነት፣ ጉልበት ቢኖረን ምንም እንደሌለን ሆነን ዝቅ ብለን ራሳችንን ዝቅ አድርገን በፍጹም ትሕትና ማክበር ይገባል። ከመምህረ ትሕትናው ከኢየሱስ ክርስቶስ መማር ማለት ነው። ይህንን ያስተማረን መምህረ ትሕትናው እሱ ስለሆነ ሁሉ እያለው እንደሌለው ምንም እንደሌለው ሆኖ ማደሪያ መጠጊያና መጠለያ አጥቶ ከከብት በረት አድሮ በጎል ተጥሎ በጨርቅ ተጠቅልሎ ራሱን አራቁቶ በፍጹም ትሕትና ዝቅ ብሎ ስለሆነ ያስተማረ። አያችሁ፣ ሰማይኒ መንበርየ ወምድርኒ መከየደ እገርየ ያለው ቸር ጌታ ልዑለ ባሕርዩ አምላክ ማደሪያ እስከ ማጣት ራሱን አራቁቶ ስለሆነ ያስተማረን በዚህ በዓል የምንማረው ይህንን ፍጹም ትሕትና ነው። ኢትዮጵያዊው ሊቅ ቅዱስ ያሬድም ያስተማረን ይህንኑ ነው። በጎል ሰከበ በአጽርቅት ተጠብለለ ውስተ ማሕፀነ ድንግል አምላክ አደረ እፎት ተሴሰየ ሐሊበ ከመ ሕፃናት እያለ አያችሁ፣ በጎል ተጣለ፣ በጨርቅ ተጠቀለለ፣ በድንግል ማሕፀን አደረ። እንደ ሕፃናትም እንዴት ጡት መጥባትን ወተት ማግኘትን ተመኘ፣ ፈለገ፣ አገኘ፣ ጠብ ሐሊበ ድንግልናዋን ጠብቷል እያለ ነው ያስተማረን። ይገርማል። ቅዱስ ሉቃስ እስመ አልቦሙ መካን ለማህደሮሙ ሉቃስ 2:7 ላይ ያገኘነው ነው። በአውግስጦስ ቄሳር ትእዛዝ ሰው ሁሉ እንዲቆጠር ትእዛዝ ሲወጣ የዳዊት ወገኖች በየአቅጣጫው ወደ ቤተልሔም ሲሰበሰቡ ሲከማቹ ቦታ ጠቧቸው ነበርና የዳዊት ዘመዶች ስለሆኑ እመቤታችን ቅድስት ድንግል ማርያምና ቅዱስ ዮሴፍ 9 ወር ከ5 ቀን በማህፀኗ ያደረውን ንጉሠ ስብሃት ጌታ እንደያዘች ስትሄድ ማደሪያ አልነበራቸው። ሰማይ ዙፋኑ ምድር መረገጫው የሆነችለት ጌታ ማደሪያ አልነበረው እና
እስመ አልቦሙ መካን ለማኅደሮሙ አለ ወንጌላዊው ሲጽፍ። ለማደሪያቸው ቦታ አልነበራቸውም። አያችሁ፣ ለይኩን ብሎ የፈጠረ ጌታ፣ ብርሃናትን የፈጠረ ጌታ፣ ዓለማትን የፈጠረ ጌታ፣ ሰውን ያህል ክቡር ፍጥረት፣ ሰውን ያህል አዋቂ የፈጠረ ጌታ ማደሪያ አልነበረውም። ምክንያቱም ማደሪያ ያጣውን የሰውን ልጅ ማደሪያ ለመስጠት ስለሆነ የመጣው፣ ስደተኛውን ለመመለስ፣ የተራቆተውን ለማልበስ ስለሆነ የመጣው። እንዲያውም አስከበቶ ውስተ ጎለ እብን ከደነቶ ቆጽለ በለሶን ይላል ቅዱስ ያሬድ ሊቁ አባታችን። የበለስ ቅጠልም አለበሰችው ይላል። በበለስ ምክንያት ስቶ በተራቆተ ጊዜ እርቃኑ አሳፍሮት የበለስ ቅጠል መልበሱን ቀዳማዊው አዳም ሲራቆት የበለስ ቅጠል መልበሱን ያስታውሳል። ያንን በበለስ ምክንያት የተራቆተውን አዳምን ወደ ቀደመ ክብሩ፣ ወደ ልጅነቱ፣ ወደ ርስቱ ለመመለስ በበረት የተወለደው ጌታ፣ በትሕትና የተገለጠው ጌታ በአጭር ቁመት በጠባብ ደረት ተወስኖ ማኅተመ ድንግልናዋን ሳይለውጥ ከድንግል የተወለደው ጌታ ደግሞ ሲወለድ መላእክት ከገነት የበለስ ቅጠል አምጥተው ሰጠዋት። ያንን ጋርዳዋለች ብለው ጽፈዋል የኛ ሊቃውንት። እና ይሄ ትሕትናውን ነው የሚያሳየው እኮ ትሕትናውን፣ ፍጹም ትሕትናውን፣ ፍቅሩን። እሱን በረት ያሳደረው ማደሪያ ያጣው የሰው ልጅ ስደት ገዶት ነው። የሰው ልጅ ውድቀት ገዶት ነው። የወደቀውን ለማንሳት፣ የጠፋውን ፈልጎ ለማምጣት፣ ያዘነውን ሐዘኑን፣ የተራቆተውን መራቆቱን ለማስቀረት እሱ ተራቁቶ የሰውን ጸጋ፣ የሰውን ክብር፣ የሰውን ልብሰ ሞገሱን፣ የብርሃን ልብሱን ለመመለስ በትሕትና ማደሪያ ሲጠፋ ነገሥታቱን ንውጡ አላለም። እኔ ነኝ እኮ የሠራኋችሁ፣ ያነገሥኳችሁ፣ ያደረስኳችሁ፣ ዛሬ ዙፋናችሁን ልቀቁ፣ እዚህ ይወለዳለሁ አላለም። በከብቶች በረት ተወለደ፣ በጎል ተጣለ የሚለን ትሕትናውን ነው የምናየውና በዚህ በዓል የምንማረው የአምላክን የልዑለ ባሕርዩን የቅዱሰ ባሕርዩን የጌታን ፍጹም ትሕትና ነውና በትሕትና ማክበር ይገባል። ልደትን የትና ክብር ብላችሁ ውስጥ ያስቡ። የተዋህዶ ልጆች የትና ክብር ልደትን ካላችሁኝ ከድሆች ቤት፣ ከምስኪኖች ማደሪያ እሱ እንዳደረገው ማለት ነው። እሱ እንዳደረገው፣ እሱን እንዳየነው፣ ከእሱ እንደተማርነው ማለት ነው። ወገኖቼ ኢትዮጵያውያን ከማን ጋር ካላችሁኝ ከድሆች፣ ከምስኪኖች፣ ከእስረኞች፣ ከስደተኞች፣ ሰው ከሚንቃቸው ከሰራተኞች፣ ከእረኞች ጋር ነው ማክበር የሚገባ። እንደዚህ አይደል ያደረገው? እሱ እንደዚህ እኮ ነው ያደረገው። ከሱ ከመምህረ ትሕትናው የተማርነው ይሄንን ነው። ከትሕትናው ባለቤት የተማርነው ይሄንን ነው። በዕለተ ልደቱ ያዩት ያገኙትና ያከበሩት ከሩቅ የመጡ ሰዎች በበረት ያሉ እረኞች እንጂ በእልፍኝ ያሉ እመቤቶች፣ በሰገነት ያሉ ጌቶች አልነበሩም። ሊቁ እንደነገረን ርይወን ወሎት አይኮትዎ መላእክት አይደል ያለው? የሩቅ ምስራቅ ሰዎች ደግሞ ሰገዱለት። እረኞች አዩት አለ፣ መላእክት አመሰገኑት። የሩቅ ምስራቅ ሰዎች ደግሞ ሰገዱለት፣ ገበሩለት። ዕጣን ለክህነቱ፣ ወርቅ ለመንግሥቱ፣ ከርቤውን ለሞቱ አመጡለት፣ ገበሩለት ነው ያለ። ይሄንን አይተው ነው እንግዲህ የሩቅ ምስራቅ ሰዎች 2 ዓመት የተጓዙ ሰዎች። የቅርቦቹ ነገሥታትማ ተኝተዋል። አልሰሙም፣ አላዩም፣ አያውቁም።
እነዚያ ምስኪን እረኞች ሲያዩት የሩቅ ምስራቅ ሰዎች ሰግደው ዕጣን ለክህነቱ ወርቅ ለመንግሥቱ ከርቤውን ለሞቱ ሲገብሩለት አይተው ከብስራት እስከ ልደት በማህፀን ያለማቋረጥ ሲቀድሱት የኖሩ ሲያመሰግኑት የነበሩ ሰማያውያን ቅዱሳን መላእክት ደግሞ አየኮትዎ አመሰገኑት። ይገርማል። አመሰገኑት። ስብሃት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማያት ምስጋና ይገባዋል። ወሰላም በምድር፣ በምድር እርቅ ተወጠነ። ስምረቱ ለሰው ግዛኑ መንፈስ ቅዱስ ሊሰጠው ብለው አመሰገኑት። የሰው ልጆች ደስታ ደስታቸው ስለሆነ፣ የሰው ልጆች ክብር ስለሚያስደስታቸው የሰው ልጅ ክብር ሊመለስ በምድር እርቅ ተወጠነ። ይሄን ያደረገ የሰራዊት ጌታ ምስጋና ይገባዋል። ስብሃት ለእግዚአብሔር በሰማያት አሉ። በሰማያት ምስጋና ይገባዋል። በምድር እርቅ የወጠነው ቸር አምላክ በሰማያት ምስጋና ይገባዋል። ለሰው ግዛኑ መንፈስ ቅዱስ ሊሰጠው ነው። ወደ ክብሩ ሊመለስ የሰው ልጅ ወደ ክብሩ በመመለሱ አምላክ ቸር ሆኖ ይሄን በማድረጉ ስብሃት ለእግዚአብሔር ብለው አመሰገኑ። አየኮትዎ መላእክት ማለት ይህንን ነው። እንዲህ ነው እንግዲህ ልደትን ከምስኪኖች ጋራ፣ ከድሆች ጋራ፣ ከሰራተኞች ጋራ፣ ከእስረኞች ጋራ፣ ከእረኞች ከስደተኞች ጋር ስናከብር በመጨረሻ የምናየው የምናገኘው የሰማያውያን የቅዱሳን መላእክትን ክብር፣ ቅዳሴና ውዳሴ፣ ዝማሬና ምስጋና ነው። ልደትን በአግባቡ ስናከብር ስንጨፍር አይደለም፣ ከቤተ እግዚአብሔር ርቀን አይደለም፣ ከምስጋና ወጥተን አይደለም። በአመስጋኝነት በትሕትና እስረኞችን ጠይቀን፣ ድሆችን አጉርሰን፣ ድሆችን የተራዙትን አልብሰን፣ በትሕትና በተሰበረ መንፈስ እግዚአብሔርን አመስግነን አስቀድሰን ቅዱስ ሥጋውን ክቡር ደሙን ተቀብለን ስናከብረው መጨረሻችን ይሄ ነው። የቅዱሳን መላእክትን ክብር፣ የቅዱሳን መላእክትን ዝማሬ ነው የምናየው፣ የምንሰማው። በሚዘምሩበት እንዘምራለን፣ በሚያመሰግኑበት እናመሰግናለን። መጨረሻችን እንደ ቅዱሳን እየዘመሩ መኖር፣ በማያልቅ ምስጋና መክበር፣ ለዘላለም በብርሃን ኖሮ ማመስገን ነውና ይህን ያደረገው ትሑት ጌታ ልዑለ ባሕርይ አምላክ ክብርና ምስጋና ይግባው። እኛንም በወግ በሥርዓት በሕግ አክብረን እንድናመሰግነው በረከትም እንዲያድለን በጎ ፈቃዱ ይሁንልን። መልካም በዓለ ልደት።